አሰላሙ አለይኩም። ዛሬም የምላስ ኢነዛሪ ፊደሎችን ትንተና እንቀጥላለን። የምላስ ጫፍና የላይኛው ፊት ጥርስ ጫፍ። በምላስ ጫፍና በላይኛው ፊት ጥርስ ጫፎች የሚወጣው ፈ የሚፈጠረው የምላስ ጫፍ ከፊት ጥርስ ጫፎች ጋር ሲጣበቅ ሲሆን መጣበቁ ቀለል ያለ በመሆኑ አየር እንደ ልብ እንዲተላለፍ ይፈቅዳል። በመሆኑም ድምፁ ኢነዛሪ ወይም ማህሙስ ተብሏል። በሳድስ ድምፅ ወይም በሱኩን እንዲህ እንላለን። ኢን የስቀፉኩም የኩኑ ለኩም አዕዳአ ሚስለማ አነኩም ተንጢቁን ወሁም ሚን መግረሚን ሙስቀሉን። በግዕዝ ከአብና ሳልስ ወይም በፈትሐ በዶምና ከስር ደግሞ وآثر الحياة الدنيا ويثبت به الأقدام مطاع ثم أمين ونصفه وثلثه وذرابي مبثوثة هل ثوب الكفار ما كانوا يفعلون وثيابك فطهر وكثير منهم فاسقون وكانت الجبال كثيبا مهيلا እንላለን ማለት ነው። የምላስ ጫፍና የላይኛው ጥርስ ጫፎች መጣበቅ ጠንከር ያለ ከሆነ አየር እንደ ልብ እንዲተላለፍ አይፈቅድም። በዚያን ጊዜ ድምፁ ነዛሪ ይባላል። ፈ እና ዘ የሚወጡት በዚህ ወቅት ነው። እነሱም ነዛሪ ናቸው። የምላስ ጫፍ መጨረሻ ከላይኛውና ታችኛው ፊት ጥርስ ጋር። በምላስ ጫፍ መጨረሻና በላይኛውና ታችኛው ፊት ጥርስ ውስጣዊ ክፍል የሚወጣው ሰና ሷ የሚፈጠሩት የምላስ ጫፍ መጨረሻ ከላይኛውና ታችኛው ፊት ጥርስ ውስጣዊ ክፍል ጋር ሲጣበቅ ነው። መጣበቁም ቀለል ያለ በመሆኑ አየር እንደ ልብ እንዲተላለፍ ይፈቅዳል። በመሆኑም ድምፁ ኢነዛሪ ወይም ማህሙስ ተብሏል። በሳድስ ድምፅ ወይም በሱኩን እንዲህ እንላለን። ወስተግፊሩላህ ወስተዒኑ ቢሰብሪ ወሰላህ ወላ ተእኩሉሃ ኢስራፈን ወቢዳራ። በግዕዝ ከአብና ሳልስ በፈትሐ ወይም በዶምና በከስር ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉክ ኢነላሃ ሰሚዑን በሲር ፊ ጂዲሃ ሐብሉም ሚን መሰድ ሱብሓነላሂ አስራ ቢዐብዲህ ሱቡሑን ቅዱስ ወኢዘል ጅባሉ ሱይረት ሲሩ ለያልየ ወአያመን አሚኒን ወአሲሩ ቀውለኩም አው ይጅሃሩ ቢህ ወየቲመን ወአሲራ። ሳድን ብንወስድ በሳድስ ድምፅ ወይም በሱኩን ወአስቢር ሰብረን ጀሚላ ፈአስበሑ ዛሂሪን ወስነዒል ፉልከ ቢአዕዩኒና። በግዕዝ ከአብና ሳልስ ወይም በፈትሐ ዶምና በከስር ደግሞ ወሷፋቲ ሶፋ ሪሐን ሰርሰራ ወመን ሰለሐ ሚን አባኢህም ወንሱርና ዐላ ልቀውሚ ልካፊሪን ወሱብሒ ኢዛ ተነፈስ የንሱሩ መን የሻእ صراط الذين أنعمت عليهم أبصر به وأسمع وما كان منتصرا እንላለን ማለት ነው። የምላስ ጫፍ መጨረሻና የላይኛውና ታችኛው ፊት ጥርስ መጣበቅ ጠንከር ያለ ከሆነ አየር እንደ ልብ መተላለፍን አይፈቅድም። ያን ጊዜ ድምፁ ነዛሪ ይባላል። በዚህን ጊዜ የሚወጣው ወይም ዘ ነው። እሱም ኢ ነዛሪ ሳይሆን ነዛሪ ነው ማለት ነው። አሁን ደግሞ የከንፈር ኢነዛሪ ፊደሎችን እንመለከታለን።
የፈ ድምፅ የላይኛው ፊት ጥርስ ከታችኛው ከንፈር ውስጣዊ ክፍል ጋር ሲገናኝ የሚፈጠር ሲሆን የላይኛው ፊት ጥርስ የታችኛውን ከንፈር በጣም ስለማይጫን በርካታ እስትንፋሶች እንደ ልብ እንዲወጡ እድል ይሰጣል። ስለዚህም ድምፁ ኢነዛሪ ተብሏል። በሳድስ ድምፅ እንዲህ እንላለን። ኢፍታሕ በይነና ወበይነ ቀውሚና ቢልሐቅ ቀድ አፍላሐ መን ዘካሃ ለዓለከ ባኺዑን ነፍሰክ። በግዕዝ ከአብና ሳልስ ወይም በፈትና በዶም እና በከስር ፈፈታሕና አብዋበ ሰማኢ ቢማኢን ሙንሃሚር ፈወከዘው ሙሳ ፈቀዳ ዓለይህ ፈአተርነ ቢሂ ነፍዓ ወፉቲሐት አብዋቡሃ ወኢዘ ልቢሓሩ ፉጅረት ወሰኸረ ለኩም ልፉልከ ተጅሪ ፊ ልባሕር ሱቡለን ፊጃጃ ፊ ጀናት ዓድን ፈፊሩ ኢለላሂ እንላለን ማለት ነው። የላይኛው ፊት ጥርስ የታችኛውን ከንፈር በጣም ቢጫነው ወይም ጫን ያለው ከሆነ አየር እንደ ልብ እንዲንቀሳቀስ አይፈቅድም። ያን ጊዜ ድምፁ ነዛሪ ይሆናል። በዚህ ቦታ የሚወጣ ፊደል በአረበኛ የለም። በአረበኛ ወይም በአማርኛ ግን ከላቲን የተዋስነው ቨ ይገኛል። ኢነዛሪ እና ነዛሪ እንዲሁም ማንኛውም የፊደል ባህሪ በሳድስ ድምፅ ወይም በሱኩን በጣም ጎልቶ ይታያል። ይሁን እንጂ በቀጥታ የፊደሉ ባህሪነቱን በሁሉም ልንገነዘበው ይገባል። በዛሬም ወይም በዚህም የዛሬውን ዝግጅታችን አጠቃለናል። በሌላ ፕሮግራም ተመልሰን እስከምንገናኝ ኢንሻአላህ ደህና ቆዩ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።